እዚህ ና ሲሉኝ ትናገራለህ አላሉኝም ነበር። እዚህ ከመጣሁ በኋላ ነው ያሳሳቱኝ። ቅድም ከመድረኩ የተናገሩት ሰውዬ ኢየሱስን መሰልከኝ ሲል ዛሬ አላደርንም ነው ያልኩት። አንዳርጋቸው እንኳን እንደዚህ ብላችሁት እንዲሁም አንችለውም። ዳኛቸው ሲናገር እዚህ ለዚህ ያበቃችሁ የዚህ ገነትነት አለ። እኔ ቀኑ በጣም ገረመኝ ዛሬ በዚህ ቀን መሆኑ። ይሄ መጽሐፍ የተመረቀው አውቀውም አይመስለኝም። አይ ዶንት ቲንክ ከቲፒኤልኤፍ ጋር የመጨረሻው ጦርነት ዛሬ ይካሄዳል የሚል ትንበያ የተደረገ አይመስለኝም። ሶ ሃፕንስ ዛት መቀሌ ተከባ፣ እኛ እዚህ ቁጭ ብለን ጋርደን ውስጥ ትንሽ የሆነ ቢዛር ነገር አለ። የዛን ግን ምንነት ለማወቅ ትንሽ ወደዛ ጊዜ አንዳርጋቸው ሲያዝ የነበረበት ጊዜ አካባቢ የሆነውን ነገር ልንገራችሁ። በነገራችን ላይ ይሄ መጽሐፍ ተጽፎ ሊወጣ ነው ሲባል አንዳርጋቸው ያችን መጽሐፍ ከጻፈ ጀምሮ ፍርሃት ነው የሚወጠን። መጽሐፍ ጻፈ ሲባል ምን ደግሞ ይለቅ ይሆን ነው አንድ የሆነ ነገር ቢኮዝ አንዳርጋቸው ምንም ነገር መያዝ እውነተኛ አለመሆን ነው የሚመስለው። አንዳንድ ጊዜ አንዳንድ ነገሮች ማትናገረው እውነተኛ ስላልሆንክ አይደለም። ለፐብሊክ የሚመጥኑ ነገሮች አሉ፣ ለፐብሊክ የማይመጥኑ ነገሮች አሉ። ልክ አንዳርጋቸው መጽሐፍ ሲጀምር ግን መፍራት እንጀምራለን። ደግሞ የቱን ነገር ሊናገረው ይሆን ደግሞ አሁን ማውራት ጀምረናል። ማውራት እየተውን ነው ከአንዳርጋቸው ጋር ምን ጊዜ እንደሚያወጣው ደግሞ አናውቅም የሚቀጥለው መጽሐፉ። ስለዚህ በጣም እየተጠነቀቅን ነው እናወራው ብለን እንደ በፊቱ አናወራ። በዛ ምክንያት አረቄ ያለበት አካባቢም ከሱ ጋር አንቀመጥም። ምን ሊመጣ እንደሚችል እናውቅ። አይ ቲንክ ሜይ 2014 ከመታሰሩ በፊት አይ ቲንክ ፕሮባብሊ ወደ አንድ ወር ተኩል አካባቢ በፊት በአጠቃላይ የትግሉን ሁኔታ በምን መልክ እንደሚሄድ በደንብ አድርገን መገምገም አለብን በሚል እሱ ከኤርትራ ተመልሶ ለንደን ነበር። ከለንደን ሰብሰብ ብለን እንዴት ወደፊት እንሄዳለን በሚለው ላይ መነጋገር አለብን የሚል እንትን ለማድረግ ወደ አውሮፓ ተቃጥረን ነበርና ያ ከመሆኑ በፊት ወስነን ነበር። አይ ቲንክ ሜይ ላይ ኦር ጁን ላይ ወደ ኤርትራ ለመሄድ ሁላችን ተሰብስበን ሄደን እንደው ጠለቅ ያለ ነገር መነጋገር አለብን። ይሄ ነገር እንዴት ወደፊት እንደሚሄድ በዚህ ይሄ ነገር ከቆየ በጣም ይሄ ትግል እየቆየ ከሄደ እነኚህ ሰዎች ይችን ሀገር አፍርሰው ነው የሚጠብቁንና እንደው እንዴት ልናጣድፈው እንደምንችል በእኛም አካባቢ ያሉ ችግሮች ካሉ መነጋገር አለብን በሚል እንትን ነበር ተቃጥረን ነበርና አውሮፓ ሄጄ ፍራንክፈርት ወደ ፍራንክፈርት መሄድ ባቡር ላይ ነበርኩና በጣም ሙቀት ነገር ነበር። ጃኬቴን ባቡር ላይ አስቀምጬ ሀገር አማን ነው መቼም ጀርመን ይሰርቃል ብሎ ሰው ሊጠብቅ አይችልም። ጃኬቴን አስቀምጬ ወደ ባቡሩ መታጠቢያ ቤት ሄጄ ስመለስ ጃኬቴ የለም። ጃኬቴ ውስጥ አንድ የትራቭል ዶኪመንት አለ። በትራቭል ዶኪመንት ነበር የምንቀሳቀሰው፣ የአሜሪካ ትራቭል ዶኪመንት። ግሪን ካርድ ያለ ትንሽ ሳንቲሞችም ነበሩ እና ኢሚዲየትሊ በቃ ለእኔ ፕሮብለም የነበረው ከወር በኋላ ወደ ኤርትራ ልንሄድ ሀሳብ ስለነበረ ምንድን ነው የማደርገው? ቢኮዝ ትራቭል ዶኪመንት የለኝም፣ መሄድ አልችልም። ነገሩ ደግሞ በጣም ኢምፖርታንት ነው፣ በጣም ሴንሲቲቭ ነው ብለን ስለነበር ያ ሀፕን አደረገ። አይ ቲንክ ለመጀመሪያ ጊዜ አንዳርጋቸው እኔን የጠረጠረኝ ጊዜ ያኔ ሳይሆን አይቀርም። ይሄ ሰውዬ አውቆ ነው ይሄን ፓስፖርት የጣለው እንጂ ወደ ኤርትራ መሄድ ስለ ኦልዌይስ በእኔና በሱ መሀል እዚህ የኤርትራ ጉዳይ ላይ ትንሽ እንትን ነበር። ኖታዝ እንደሱ ኤንቱዚያስቲክ አልነበርኩም፣ ግን በዛ ዲሲዥን ላይ ኢትወዝ በጋራ የወሰነው ነገር ስለነበር እሱ ግን ትንሽ ያው ፊት ለፊት ጠረጠርኩ ሊለኝ አልቻለም እንጂ አንብቤዋለሁ ከፊት ይሄ ሰውዬ እዛ እንዳይሄድ ብሎ
አውቆ ሳይሆን አይቀርም የጣለው ሳይለኝ አይቀርም። ግን ከዛ 2 ሳምንት ፈጀብኝ ኢቭን ወደ አሜሪካ ለመመለስ እና ምንም ማድረግ አልተቻለም። አይ ቲንክ መጣ መሰለኝ ማማይን መጣና በጉዳዩ ላይ ትንሽ ተነጋገርና እነሱ በቃ መሄድ እንዳለባቸው ቢኮዝ እኔ ልሄድ አልችልም በዚህ በትራቭል እንትን ምክንያት ከዚህ እነሱ ቅድመ ስራውን ለማስተካከል አንዳርጋቸው መሄድ ነበረበት። መጀመሪያ ዱባይ መሄድ ነበረበት። አንድ ጉዳይ ነበር። a day before I think ማክሰኞ ነው ሰኞ ሰኞ ነው 2 days before አውርቼዋለሁ። እነዚህ እንትን ቆየብኝ አውሮፕላን ዲሌይ ሆነ ምናምን ሲል ተናገርና የኤርትራ አውሮፕላን እንደማንም ቦታ ይፈልጓል ምናምን ተባብለን የዘጋ ነው። the last conversation we had እሱን ነበር። ከዛ ከ2 ቀን በኋላ 3 ቀን በኋላ 2 ቀን ከኤርትራ ነው የተደወለልኝና ሰውየውን ያዙት ይሉኛል። ኒውዮርክ ነበርኩ እኔ። የቱን ሰውዬ ነው ያዙት እላለሁ። አንዳርጋቸውን ምን አድርገው ነው የሚይዙት? ከትላንት ወዲያ አውርቼዋለሁ። ኤርትራ አየር መንገድ ነው ይሄ። ኤርትራ አየር መንገድ ላይ ደግሞ ምንም ነገር ይመጣበታል ብዬ አላሰብኩም። አንዳንዴ ትዕግስት የለውም ሰውየው። በምን አድርጎ እንዴት ቀይሮ ወደ የመን አየር መንገድ ሄዶ እንትን እንዳደረገ አላውቅም። ሆነስሊ በጣም ነበር ግራ የገባኝና የመጀመሪያ ሪአክሽኔ አንገር፣ እንዴት ይሄን ያደርጋል ነው እንዴት እንደዚህ አይነት ሴንሲቲቭ በሆነ ፒሪየድ የመን ደግሞ ያኔ ሞሮሌስ መንግስት ያልነበረበት ጊዜ ነው። በዛ ጊዜ እንዲህ አይነት ሪስክ አይወሰድም እና ይሄን ትንሽ ሳንቲም አድናለሁ ብሎ መሆን አለበት ይሄን ያደርገው እንዴት እንደዚህ ያደርጋል አይነት እኔና እሱ ላይ የምንጣላበት ነገር አለ። አሁን እንደዚህ ለስራ ወደ ውጭ በምንሄድ ጊዜ እሱ ነው የሂሳብ የሚይዘው እና ዩዥዋሊ ሆቴል ምናምን ነገር እንትን ካለ የመጨረሻ ርካሹን ሆቴል 2 ክፍል አልጋ ያለው ጎን ለጎን ሆነን እንትን የምንልበት ገንዘብ እንዳይወጣ እየተባለ የድርጅት ገንዘብ መውጣት የለበትም እየተባለ በቃ በዛ መቆንቆን የመጣ እንትን እንደሆነ ነበር እንትን ያደርገኝና የመጀመሪያው ንዴቴ ወዝ እንዴት እንዲያደርጋል ኢምፖርታንት ነው። የእሱ መያዝ ከምንም ነገር በላይ የሚያናድደው ወያኔዎች ሲስቁ ነው ይታየኝ፣ በቃ ሲደሰቱ እና የወያኔ ደስታ ደግሞ ራስ ምታት ነው ለእኔ። በምንም ነገር ሲደሰቱ ደስ አይለኝም እዚች ሀገር ላይ ካደረጉት ነገር አንጻር እና አንዳርጋቸውን የያዙለት የሚያደርጉት ፌስታ ነው በቃ ይታየኝና ይሄ ስቃዩ ምናምንም ሆነስሊ አልታየኝም። ጀስት ሲምፕሊ እነኚህ አህዮች በቃ ዝም ብሎ በዚህ አሁን ጎይላ ላይ ያደረጉብን ነው ምናምን ነገር ነው ያሉት። ዳት ዋዝ የመጀመሪያ ስሜት የመያዙን ስሰማ የተሰማኝ። ከዛ ሲንኪን አረገ። አንድ ቀን ተያዘ ተብሎ ግን ሄደ አልተባለም። የኤርትራ ኤምባሲዎችን ወዲያውኑ ኮንታክት አድርገን እዛው አለ ይባላል። ኢንፋክት የሆኑ ደግሞ የኦሮሞ የወይሌፍ ሰዎችም ነበሩ የመን ውስጥ የሚኖሩ ያኔና እነሱ ጥሩ ግንኙነት ነበራቸው ከየመን መንግስት ጋር እና እነሱ ጋር እየደወልን እንደው በምንም አይነት የፈለገ ነገር ይምጣ እንጂ ወደዛ እንዳይመልሱት ነበር ዋናው፣ ወደ ኢትዮጵያ እንዳይመልሱት እና እዛው whatever is going to happen እዛው መሆን አለበት። 2-3 ቀን ፈጀ before we know actually already ያንን ዕለት እንደወሰዱት በኋላ ነው ያወቅነው። እና ያው የመኖች ግቦ ይወዳሉ ተብሎ እንዴት እንደምንሰጥ ሁሉ ነበረ የምናስበው። አትሊስት ወደዛ እንዳይሄዱ ለካ የምንወዳደረው አይነት ገንዘብ አይደለም የሰጧቸው ለየመኖች። it was too late። ሁለተኛው ዲሲዥን ግን ልክ መሄዱን ከሰማን በኋላ ምንም ማድረግ አንችልም፣ እኔ መሄድ አለብኝ የሚል ዲሲዥን በሶስተኛው ቀን ልክ ይሄ በሆነ በሶስተኛው ቀን በቃ ሌላ ምንም ኦፕሽን የለም፣ መሄድ አለብኝ ብዬ ያን ቀን ወሰድኩ። ዘን በሳምንቱ
የግንቦት ሰባት ስራ አስፈጻሚ ስብሰባ አደረግን፣ ተነጋገርና ተስማማን። በቃ ማን መሄድ ይችላል ተባለ። እሄዳለሁ አልኩ። የፕሮሰስ ጉዳይ ነው እንጂ ከዛ በኋላ እንግዲህ ፓስፖርት እንደሌለኝም ዶክመንት የለኝም እሱን የማግኘት የምናምን ስራዎች ነው እንጂ ወደዛ መሄድ እንዳለብኝ ወዲያውኑ ነበር የተወሰነው። እና ፐርፐስ ደስ የሚለኝ ሁሉ ጊዜ አይ ቲንክ ኤፍሬምም እዚህ ያለ ኤፍሬም ቤት ነው የተገናኘነው ዛት ዴይ። ያ ግሩፕ በአስቸኳይ ይሄዳል። እሱ በቃ ትግሉ ይቀጥላል። እና አንድ ነገር ወዲያው ኖቲስ ያደርግ ነው የተሰማ ነው። ይሄ ትግል አክቹዋሊ ይጠናከራል እንጂ በዛ ምክንያት አይደናቀርም። አወር አናሊሲስ እና የወያኔዎች አናሊሲስ ፍጹም የሚለየው በሱ ነበረ። እኛ የአንዳርጋቸው መያዝ የበለጠ ትግሉን ወደፊት ይወስደዋል ነው እንጂ በምንም አይነት ትግሉን ይጎዳዋል ወይም ወደኋላ ያደርገዋል የሚል እምነት አልነበረኝ። ከዛ በታሰረ አይ ቲንክ አሁን 3 ሳምንት ነው 4 ሳምንት ላይ አንድ ትንሽ ቪዲዮ ለቀቁ። እሱን ተደብቀው ያነሱ መጽሐፉ ላይ ያወራል። የተደበቀ ካሜራ መቼም ሳይኖር አይቀርም የሚል እና ከዚህ ከደህንነቱ ጋር ሲያደርጉ በነበረው ውይይት ላይ የሆነ ቆራቄ አይ ቲንክ ያኔ ዋናው ትግሉ የነበረው ለወያኔዎች አይ ቲንክ አንደኛ ያልጠበቁት አይነት ሪያክሽን ነበረ በኢትዮጵያውያን ላይ የነበረው የእሱ መታሰር። ያዳክመዋል ያቆመዋል ብለው ያሰቡት ነገር ጭራሽ እሱም ባልጠበቁት ሁኔታ እንትን ስለሄደ ፈንዳሜንታል የሆነ የፕሮፓጋንዳ እንትን ውስጥ ነበር የገቡት እና ያን ፕሮፓጋንዳ እንትን ለማድረግ እና ደግሞ እንትንም ወያኔዎቹን ካወቃቸዋቸው እኔ አንዳንድ ጊዜ የምላቸው ነገር አለኝ። የውቅሮ አራዶች ናቸው እላለሁ። የገጠር ከተማ አራዳ ልጆች ታውቃላችሁ። ምንም ወይ እንደ አዲስ አበባ በደንብ ደንበኛ አይደለም። ዝም ብሎ የዛ አይነት ሴንስ አለ። ይሄ ዝም ብሎ ብሽሽቅ አይነት ነገር የሚገቡት ነገር አለ። ዝም ብሎ እንትን ነው ያደረጉት እና ያቺን ቪዲዮ በጣም ትንሽ ቪዲዮ ነው። እዛ ላይ ሲያወሩት ትዝ የሚለኝ ያወጡት አይ እነሱ አሁን እዛ ያሉት ብዙዎቹ ወደዚህ ወደ ትግል ምናምን እንኳን የሚሄዱ አይመስለኝም። አንዳንዶቹ ደም ብዛት፣ አንዳንዶቹ ስኳር አለባቸው ምናምን የሚል ነገር ነው ብቻ ያበቃል አይነት ነገር የሚመስል ነገር እንዳለ አድርገው ያወጡትና እሱ የወጣለት የኢትዮጵያ ኳስ ጨዋታ ነበር እንትን ሳንሆዜ ነበር ያኔና አንዳርጋቸው ከታሰረ በኋላ መጀመሪያ ጊዜ ስለነበረ እዛ ስብሰባ አድርገን ነበርና ሌሊት ይሄ ሶሻል ሚዲያ ይከታተላል። ያው ከኛ ውስጥ ታማኝ የሚያክል ሶሻል ሚዲያ የሚከታተል ሰው አላውቅም። ታማኝ ደውሎ ያለቅሳል። እሱ የሆነው በቃ ሊያዋርዱን ነው። ይኸው እናውጥተው ልክ እሱ ትግሉን የከዳና ትግሉን አድርጎ እንትን ለመሳሌ የሚያደርጉት ሙከራ ነው እና በዛ ታማኝ ታውቃላችሁ፣ ሳቁም ለቅሶም አጠገቡ ናቸው። ብዙ ጊዜ አይወስድበትም። ወዲያው በቃ አካትነፋረቅ ተወኝ አልኩት። በቃ እንዲህ አይነት ነገር ውስጥ ከገባን አንዴ ከገባህበት በቃ የሚመጣው ይመጣል። እኔ አንዳርጋቸው ይሄን አይልም አልኩት። አንዳርጋቸው እንደዚህ ይላል ብዬ አላምንም። ፍጹም ምንም ቅንጣት ታክል ዳውት ያልነበረኝ ነገር አንዳርጋቸው ወጥቶ ይሄን ትግል የሚሰድብ ወር ምን የሚያደርግ የሚያንቋሽሽ ምናምን ነገር በፍጹም ቅንጣት ታክል ይላል ብዬ እንትን አላረኩም። ምንም ለስም አልኩት። እንደው እያንዳንዱን ጣቱን ለብቻ እየከታተፉ ቢያስቀምጡለት አንዳርጋቸው ወያኔዎችን እየተሳደበ ይሞታል እንጂ በምንም አይነት እነሱን የሚያስደስት ነገር አያደርግም ነበር። በዛው ታማኝም ለቅሶውን አቆመ። እኛም ትግላችንን ቀጠልን። አመሰግናለሁ።